የጌታ ጸጋ ሰላም ይብዛላችሁ። ኢየሱስ ክርስቶስ ትላንትና ዛሬ ነገ እስከ ለዘላለም ሕያው ነው። ከእግዚአብሔር ቃል አንድን ስፍራ አነባለሁ። መዝሙረ ዳዊት ምዕራፍ 1 ቁጥር 1 ላይ ያለውን ቃል አነባለሁ። በኢየሱስ ስም እንደዚህ ይላል። መስኩን ነው በክፎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋንም በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራውም ሁሉ ይከናወንለታል። ክፎች እንዲህ አይደሉም፣ ነገር ግን ንፋስ ጠርጎ እንደሚወስዳቸው ትቢያ ናቸው። ስለዚህ ክፎች በፍርድ ኃጢአተኞችም በጻድቃን ማኅበር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና የክፎች መንገድ ግን ትጠፋለች ይላል። ኢየሱስ ክርስቶስ ጌታ ነው። መስኩን ነው አለ፣ የተመሰገነ ነው። ምን የሆነ በክፎች ምክር ያልሄደ፣ በክፎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ የሚለው ሕጉንም በቀንና በሌሊት የሚያስበው እሱ በወንዝ ዳር እንደተተከለች ዛፍ ቅጠሏም እንደማይረግፍ ይሆናል። የሚሰራውን ሁሉ ይከናወንለታል። ነገር ግን ክፎች እንዲህ አይደሉም አለ። ነገር ግን ንፋስ ጠርጎ እንደሚወስዳቸው ትቢያ ናቸው። ስለዚህ ክፎች በፍርድ ጻድቃንም፣ ኃጢአተኞች በፍርድ ጻድቃንም በኃጢአተኞች መንገድ ፍርድ አይቆሙም። ኢየሱስ ጌታ ነው። አይገኙም። ለምን ከተባለ ኢየሱስ ያድናል። ስፍራቸው አይደለም፣ ቦታቸው አይደለም። እነሱ በእግዚአብሔር ሕግ ነው የሚመሩ። ወደ እውነት የሚመራ የእግዚአብሔር መንፈስ በዚህ ሕግ በዚህ ቃል እንዲመሩ ያደርጋቸዋል። ስለዚህ ቃሉ ደግሞ በዚህኛው መንገድ አትሂድ ይላል። በየትኛው መንገድ? በክፎች መንገድ፣ በኃጢአተኞች መንገድ አትሂድ፣ በክፎች ምክር አትሂድ፣ በኃጢአተኞች መንገድ አትቁም ይላል። የማይቆም አለ። በኃጢአተኞች መንገድ የማይቆም፣ በክፎች ምክር የማይሄድ እሱ ነው። በዋዘኞች ወንበር የማይቀመጥ፣ ራሱን የለየ ለእግዚአብሔር እግዚአብሔርን የሚፈራ ለእግዚአብሔር የሚኖር እግዚአብሔርን የሚወድ እግዚአብሔርን የሚከተል መንገዱን ቃሉን የሚወድ እሱ በማይረባ ቦታ በማይመጥነው ቦታ አይቀመጥም፣ አይቆምም፣ አይተባበርም። ኢየሱስ ጌታ ነው። የተለየ ነው። ለማን? ለእግዚአብሔር። ስለ ሳምሶን ሲናገር የእግዚአብሔር ቃል ናዝራዊ የተለየ ለእግዚአብሔር የተለየ ነበረ። ኢየሱስ ጌታ ነው። ለትልቅ ነገር ለትልቅ ዓላማ የተወለደ ለእግዚአብሔር የተለየ ነው። ስለዚህ እዚህ ጋር የሚናገረው የተለየ ነው አለ። የተመሰገነ ነው፣ መስኩን ነው። በክፎች ምክር የማይሄድ፣ በኃጢአተኞች መንገድ የማይቆም፣ በዋዘኞችም ወንበር የማይቀመጥ እሱ ራሱን ለእግዚአብሔር የለየ ነው። ስለዚህ በወንዝ ዳር እንደተተከለ ዛፍ ይሆናል። የሚሰራውም ሁሉ ይከናወንለታል። በወንዝ ዳር ስለተተከለ ደግሞ ቅጠሉ እንደማይረግፍ ዛፍ ይሆናል አለ። ሁልጊዜ የሚጠጣ፣ ሁልጊዜ የሚያገኘው፣ የሚለመልም፣ የሚያፈራ፣ የማይጠወልግ ሁሉ ነገር ከወንዙ የሚያስፈልገው ነገር የሚያገኝ ኢየሱስ ጌታ ነው። ጌታ ኢየሱስ ክርስቶስ የዮሐንስ ወንጌል ምዕራፍ 15 ላይ እንዲህ አለ፣ እኔ የወይን ግንድ ነኝ፣ ገበሬውም አባቴ ነው አለ። በእኔ የማይኖረውን ቅርንጫፍ አባቴ ያስወግደዋል አለ።
ከግንዱ ስለተለየ ከኔ ከግንዱ የተለየውን ቅርንጫፍ አባቴ ምን ያደርገዋል? ያስወግደዋል። ኢየሱስ ጌታ ነው። በግንዱ ላይ ተጣብቆ የሚኖር ግን ቅርንጫፍ እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎቼ ናችሁ። ቅርንጫፍ በግንዱ ላይ ባይኖር ከራሱ ፍሬ ሊያፈራ አይችልም። በግንዱ ላይ ስለሌለ ከግንዱ የሚያስፈልገውን ነገር ስለማያገኝ ስለተለየ ፍሬ ሊያፈራ አይችልም። ስለዚህ ምን ይሆናል? ይጠወልጋል። ስለተለየ ይጠወልጋል፣ ከዛ ይደርቃል፣ ከዛስ ወደ እሳት ይሄዳል አለ። ከክርስቶስ ኢየሱስ የተለየ ክርስቶስ ኢየሱስ የሌለው ህይወት እንደዚህ ነው። ህይወት የለውም፣ አይለመልምም፣ ፍሬ ሊያፈራም አይችልም። ለምን? ከግንዱ ስለተለየ፣ ከክርስቶስ ስለተለየ፣ ወይም ከክርስቶስ ከግንዱ ጋር ተጣብቆ ስላልኖረ መድረቅና መጥወልገና መድረቅ መለየት ስለተለየ ህይወት አይኖረውም። ኢየሱስ ክርስቶስ ጌታ ነው። በእኔ ኑሩ አለ ጌታ ኢየሱስ ሲናገር፣ እኔም በእናንተ እኔ በአባቴ እንደሚኖር እናንተ በእኔ ኑሩ እኔም በእናንተ አለ። ኢየሱስ ጌታ ነው። እሱ በአባቱ የአባቱን ፍቃድ ነው ያደረገው። በአባቱ እየኖረ ለአባቱ እየኖረ የአብን ፍቃድ ነው ያደረገው። እኛ ደግሞ በእሱ ኑረን ክርስቶስ ኢየሱስ የሚያስፈልገንን ሁሉ ከእርሱ እያገኘን እግዚአብሔር አምላክ መንፈሳዊ ፍሬዎችን ከእኛ ይፈልጋል። የምናፈራ መንፈሳዊ ፍሬዎችን። ኢየሱስ ጌታ ነው። ስለ መንፈሳዊ ፍሬ ሲናገር ቆሮንቶስ ላይ ይዘረዝራል። ብዙ ናቸው መንፈሳዊ ፍሬዎች፣ መልካም የሆኑ እግዚአብሔር አምላክ የሚከብርበት፣ እግዚአብሔር አብ የሚከብርበት። ሄዳችሁ ፍሬ ልታፈሩ ሾምኳችሁ አለ። ፍሬያችሁ ሊኖር ፍሬያችሁም የዓለሙን ፊት ሊሞላ ሾምኳችሁ አለ። ይሄ ሹመት የሚገኘው ከዚህ ከግንድ ጋር በመጣበቅ ነው። ይሄ ሹመት የሚገኘው ፍሬ ማፍራት የሚገኘው ህይወት የሚገኘው ከዚህ ከግንዱ ጋር በመጣበቅ ነው። ከምን ራሱን የለየ ከክፎች፣ ከዋዘኞች፣ ከኃጢአተኞች ራሱን የለየ ከህብረታቸው፣ ከምክራቸው፣ ከክፉ ሀሳባቸው፣ ከክፉ መንገዳቸው፣ ከክፉ ወንበራቸው፣ ከኃጢአተኞች ኢየሱስ ጌታ ነው። ከዋዘኞች ራሱን የለየ እሱ ሁልጊዜ ያፈራል አለ። ሁልጊዜ መልካም ፍሬን ያፈራል፣ ደግሞ አይጠወልግም፣ ይለመልማል፣ መልካም ፍሬን ያፈራል። ኢየሱስ ክርስቶስ እግዚአብሔር ልጅ ሕያው ነው። ስለዚህ ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ እውነተኛ የወይን ግንድ እኔ ነኝ፣ በሩ እኔ ነኝ፣ ወደ አብ ለመድረስ እኔ ነኝ፣ ወደ ገነት ለመግባት እኔ ነኝ፣ መንግስት ሰማያት መግባው እኔ ነኝ፣ በሩ እኔ ነኝ፣ የበጎች እረኛ እኔ ነኝ፣ መልካሙ እረኛ እኔ ነኝ። በእሱ ነው ሁሉ ነገር፣ ከእሱ በእሱ ሆኖልናል። ለእርሱ ክብር ይሁን። ኢየሱስ ክርስቶስ ያድናል። ለዚህ ጌታ በዚህ ጌታ መኖር ይሆንልን ይሆንላችሁ። ኢየሱስ ያድናል ለዘለዓለም። ከዚህ ግንድ ጋር መጣበቅ አብ የሚከብርበትን መንፈሳዊ ፍሬ መልካምን ፍሬ ማፍራት እግዚአብሔር አብ የሚከብርበት ኢየሱስ ክርስቶስ ከእኛ የሚፈልገው አብ ከእኛ የሚፈልገው መንፈስ ቅዱስ ከእኛ የሚፈልገው ለእርሱ ተለይተን እንድንኖር ነው። ኢየሱስ ያድናል። እናንተ ከዓለም አይደላችሁም ካለ እኛ ከዓለም አይደለንም። እኔ ከአብ መጥቻለሁ አለ ጌታ ሲናገር። ሲማልድ እንዲህ አለ፣ ያንተ የነበሩ ለእኔ ሰጣኝ፣ መልሼ ለአንተ እሰጣለሁ። በዓለም ናቸው፣ ነገር ግን ከዓለም አይደሉም። ጠብቃቸው፣ እኔ በስሜ እጠብቃቸው ነበረ። አሁንም ቅዱስ አባት ሆይ አሁንም ጠብቃቸው አለ ሲማልድ ጌታ። ሊያርግ ሲል በመጨረሻ ማልዶ ለእግዚአብሔር አሳልፎ ለአብ አሳልፎ ሰጥቶ ነው ሄደው። የሱ የሆኑትን በስሙ የሚያምኑትን
ኢየሱስ ጌታ ነው። ያንተ የነበሩ ለእኔ ሰጠኸኝ፣ እኔ ደግሞ መልሼ እሰጥሃለሁ። ከዓለም እንድታወጣቸው አይደለም፣ ክፉ በሞላበት ዓለም ግን እንድትጠብቃቸው እንድትረዳቸው። ኢየሱስ ጌታ ነው። እግዚአብሔር ትልቅ ነው። ጌታ ኢየሱስ ክርስቶስ እውነት መንገድ የሆነ ተመልሶ ይመጣል። የሱ የሆኑትን ሊሰበስብ ይመጣል። ጌታ ኢየሱስ ክርስቶስ ለፍርድ ይመጣል። ጌታ ኢየሱስ ክርስቶስ አሁን ሊፈርድ ነው የሚመጣ። አሁን ሊሞት አይመጣም። አሁን ሊሰቀል አይመጣም። አሁን ሊዋረድ አይመጣም። እሱ ለአንዴ ለመጨረሻ ፈጽሞ በአብ ቀኝ ተቀምጧል። ከዚህም ሁሉ በላይ ስም ተሰጥቶታል። ኢየሱስ ያድናል። በሰማይም በምድር ስልጣን ተሰጥቶታል። ስልጣን ሁሉ በሰማይም በምድርም ተሰጥቶታል። ድል ለነሳው ለዚህ ጌታ አብ ስልጣንን ሰጥቶታል። በዚህ ደግሞ እኛም የእግዚአብሔር ልጆች እንሆን ዘንድ ስልጣን ተሰጠን እንደሚል እንደ ቃሉ በዚህ ስልጣን መኖር፣ በዚህ ስልጣን መውጣት፣ መግባት፣ መመላለስ ይሁንልን። ኢየሱስ ያድናል። እግዚአብሔር ትልቅ ነው። ተባረኩ። ወዳቸዋለሁ።